ዛሬ ብዙ ሰዎች መንፈሳዊ እድገት የሚለካው በመጽሐፍ ቅዱስ ግንዛቤና በምታውቀው አስተምሮ ነው ብለው ያስባሉ። ልክ ነው። እውቀት አንዱ የእድገት መለኪያ ቢሆንም ነገሩ እዚያ ላይ አያበቃም። የክርስትና ሕይወት ከእምነት አንቀጾቻችን ከዶክትሪናችን እንዲሁም ከእምነት አቋማችን በጣም ይልቃል። አኗኗር እና ባህሪን ይጨምራል። ድርጊቶቻችን ከእምነት አንቀጾቻችን ጋር መስማማት ይኖርባቸዋል። እምነቶቻችንም የክርስቶስን በመሰለ ባህሪ መታጀብ ይኖርባቸዋል። እንደምናውቀው ክርስትና ሃይማኖት ፍልስፍና ሳይሆን ግንኙነትና የህይወት ዘይቤ ነው። የህይወት ዘይቤ ደግሞ ዋናው መሰረት ክርስቶስ እንዳደረገው ከራሳችን ይልቅ ለሌላው ማሰብ ነው። ስለዚህ የመንፈሳዊ እድገት ትልቁ መገለጫ ከራሳችን ይልቅ ለሌላው ስናስብ ነው። ስለዚህ መጽሐፍ ቅዱስ ሲናገር ምን ይለናል? እያንዳንዳችን ባልንጀራችንን ለመጥቀም እርሱንም ለማነጽ እንዲሁም ደስ ለማሰኘት ይገባናልና ስለሚል